Yo YouTube, what's good? ይሄው ከቲክቶክ ደግሞ ወተን ወደ ዩቲዩብ መተናል። አክቹአሊ ከቲክቶክ መውጣታችን ሳይሆን ዩቲዩብም ጀምረናል ለማለት ያክል ነው። ያው እንግዲህ ከቲክቶክ ዓለም ደግሞ ወደ ዩቲዩብ ዓለም ተቀላቅለናል። ዩቲዩባችንን ሰብስክራይብ እያደረጋችሁ አብረን ያበሩ ቪዲዮዎችን እንሰራለን ብዬ ተስፋ አደርጋለሁ። አክቹአሊ 1000 ሰብስክራይብ እስኪገባ ድረስ በሪአክሽን ቪዲዮዎችን ነው የምመጣው። ከዚህ በኋላ ደግሞ ጸዳዴ ሪአክሽን ቪዲዮዎችን አብረን እንሰራለን ማለት ነው። ይሄ ብቻ አይደለም፣ 1000 ሰብስክራይበር ደግሞ ሲገባ ያበሩ ከዚህ በፊት ተሞክረውም ታይቶም የማይታወቁ ቪዲዮዎችን አብረን እንሰራለን፣ እንሞክራለን፣ ብዙ ነገሮችን እናያለን፣ ታሪኮችን ብቻ ብዙ ቪዲዮዎችን አስቤያለሁ። ግን 1000 ሰብስክራይበር እስኪገባ ድረስ እነዚህ ቪዲዮዎችን መስራት አልችልም። ያው 1000 ሰብስክራይበር እስኪገባልኝ ድረስ ብዙ እቅዶቼን አሬንጅ አድርጌ እጠብቃችኋለሁ። የእናንተ ስራ ምንድነው? በጣም ቀላል፣ ሰብስክራይብ የምትሏን በተን መንካት ብቻ ነው። ይመቻችሁ። እስቲ ሪአክሽን ቪዲዮዎችን እንመልከት። አክቹአሊ ጩጫ የሮጠች አሬዳሽ ጋደም ዮ የምር አልጠበኩም። የሆነ something ጸዴ የሆነ ፍሊፕ ኦር something ላይ የጠበኩት ግን አሬላሽ ልጁ ግን ተረፈ። እስቲ ወደ ቀጣይ ደግሞ እንሂድ። ሰነት ጎጃም ሰነት ጎጃም ይሄ ሰውዬ ላይ ጸዴ ሰው ነው። ጎጃሙ ዘነጡ የሚለውን ዘፈን ላይክ ወደ ራሱ ስታይል ከቶ የዘፈነው ማለት ነው። አክቹአሊ ዩዝ ጸዴ ነው። ላይክ ቫይቡ ጸዴ ነው። የራሱ ስታይል ነው። የራሱን ጃንራ እየፈጠረ ነው ማለት ነው። ስለዚህ ይሁን። let's go to the next starting lineup for China. Okay, China squad in World Cup. Ling Ling, Ting Ping, Song Ting, Yao Ming, relax. Ping Pong. Like me no. Like soundaቸው ራሱ ሚሚ ነው። Chicken Whip, Fly Lice, Play Lice, Chow Mein, Cash Only. ሰውየው ራሱ መሮት ወጣ። መጨረሻ ላይ ወይ ቺንቺ ላይክ የሆነ ሳውንድ አላቸው የራሳቸው ማለት ነው። እና የቻይና አወራር ባይዘው በዚህ አጋጣሚ ይመቸኛል። የሆነ ቫይብ አለው፣ የራሱ የሆነ ስታይል አለው ማለት ነው። እና እስቲ ወደ ኔክስት እንሂድ። ያችን ነገር ፈልገህ ነው እንዴ? ይሄው ባይስ ደንበኛ ነህ ብዬ ነው። አስቡት ከሰው ጋር መታችሁ ቢሆን አረላሽ ከባድ የብር ከባድ። ኦኬ ትረሬ ኦኬ ባክሊፕ ላ ባክሊፕ ኦ ሺት ጋድ ዳም ዮ ጭንቅላቱን መቶታል። ጭንቅላቱን እንዲህ ነው ያገኘው እንዲህ። አረላሽ ኦኬ እኔ ምንም አለ ግን ሰውየው ተርፏል። እስኪ ኮሜንት ላይ አስቀምጡልኝ። ሰውየው ተርፏል። አረላሽ ዮ አይ ቲንክ ምርቃት መሰለኝ። የኬጂ 3 ተመራቂዎች ናቸው። ሬዳንስ ማን ያስተምራቸው? ትምህርቱ ላይ ይሄ አለ ወይ? ጥያቄ ማለት የራሴ ጥያቄ ነው። ትምህርቱ ላይ ዳንስ ክላስ አለ ወይ? አራራራራራ እኛ እኮ እንደዚህ አንደንስም። አረላሽ አረ ያበደ ነው፣ የምር ያበደ ዳንስ ነው። ላይክ እነዚህ አሁን የኬጂ 3 ተማሪዎች ናቸው። ነገ ሲያድጉ ምን አይነት ዳንስ እንደሚደንሱ አስቡት። እሺ ወደ ኔክስት እንሂድ። አረላሽ ይማደብድ ደብል ፍቅር ይላል። ይኸውልህ ፖሊስ ሲመጣ ፍቅር አለ ኤቭሪዌር ነው። ግን አክቹአሊ ኢትዮጵያ ውስጥ ግን እንደዚህ አይነት ነገር አለ ማለት ፖሊስ ሲመጣ ምናምን ከድብድብ ታቆማለህ ወይስ ትቀጥላለህ? አይ ዶንት ኖ። እስቲ ኮሜንት ላይ አስቀምጡልኝ። ግን ውጭ ሀገር ፖሊስ ላይክ ዊ ብትሏች ሳይረኗ መብራት ካዩ ብዙ ነገር ይቆማል አይደለም? ድብድብና ማለት
ወደ ኔክስት ኒውስ ኦኬ መግቢያ 10 ብር ደብሊው አታበረ like የኪንግ ሳህኖች ናቸው የኪንግ ልብስ የኃይለ ሥላሴ ገንዘቦች I think እንትን መሰለኝ አዲስ አበባ ያለው ሙዚየም መሰለኝ በ10 ብር ብቻ ይሁላ ነገር ታያላችሁ። ለምን ታዲያ አዲስ አበባ ያላችሁ ልጆች ገብታችሁ ለምን እንደዚህ አይነት ነገሮች ለምን አሰቡ? ለምን ገብታችሁ ትንሽ ታሪካችንን እንድናውቅ something ገብታችሁ ለምን አሰቡ? ደብሊው ግን አሪፍ ነው። ላይክ እኔ ራሱ አሁን መመጣ ከሆነ ማየት መፈልገው ቦታ እዛ ያለ ቦታዎች ላይ ገብቼ ቪዲዮዎችን መስራት ፈልጋለሁ እና so good እሺ ዛሬ ምንድን ያየው አረላሽ ካንጋሮ ድብድብ ትጠላለህ ይሳሳታሉ ማለት ነው። ኧረ እባክህ አገላግላቸው ኧረ እባክህ ውይ ገደለው ነው ላይክ ብዙ ፋይታቸው ካያችሁ በጭራቸው ላይ ይደገፉና በእግራቸው ነው የሚማቱት እና በጣም ሃይ ነው ላይክ የሚማቱት ነገር ሃይ ኪክ ነው በጣም ያበደ ነው። አይላስ አንተንም ጥፍርም አላቸው መሰለኝ ጫፉ ላይ ጥፍርም አለና ሊቧጥጥም ይችላል ላይክ ሲመታ ሊቧጥጥም ይችላል። ያው ግን ብታገላግላቸው ፒስ ነበር ይቆቃይ ትክክለኛ ጸብ ተያይዘዋል ማለት ተያይዘዋል። አረላስ እንዳይቀየሩብህ ግን እስር ደርሰዋል። ላይክ እንደዚህ ምናምን ሁላ ትሸውዳለች ማለት ነው። ድብድብ ጠላው። ኧረ መገለባበጥም አለው እንደዚህ ኦራ ነጥረው ይማታታሉ አለ ደብሊው ያበደ ፋይት ነበር። ያበደ ፋይት ግን ካንጋሮዎች ማለት ላይክ ጭራቸውን ተደግፈው ኪክ ሲያደርጉ በጣም ነው ኪክ የሚያደርጉትና በጣም ከባድ ነው። ካንጋሮ ካያችሁ እንዳላችሁ ኢትዮጵያ ውስጥ ካንጋሮ የለም። ስለዚህ ወደ ኔክስት ወይ ጻና ይሉ ወይ ምንም ጺም የለህም አንተ የሰው ኮልኮሌ ጀለሶች የሚልኩ እንዳለህ ይቺ ነካካት ብለህ ታወራለህ። ጺም ማብቀያ ገዝተህ ብትለቀለቅ ሁሌ ጀለሶች የሚልኩ ልጅው እኛም ጺም የለንም። ከዛሬ ጀምሮ ምንም ከመሰለህ እንደዚህ የልይ ምንም ጺም ከሌለ እውነቱን ነው ያለችን እቺ ነች ጺም አለች አይባል ሜቢ ይሄ ነው ይሄም ያው ብዙ የለውም። ለማርያም ጺም ለሌላቸው ላኩላቸው። ወንድ ልጅ ሹፍ ቲቪ ላይ ሲቀርብ ምን መልኬ ነው ጥቁሩ እንዳትወዱ አሬ ወጣ በቃ አረላ ፓፕ አርገተው ጨረሱት። ይሄ ልጅ ውጣ ነው የተባለ ከባድ ነው። ሹፍ ቲቪ ባይዘው ሰሞኑን የተጀመረ ነውና ዩቲዩብ ላይ ቼክ አድርጓቸው። ግን ያው እዛ ላይ ፓፕ ያስገርመኛል፣ የሚያወሩትም ነገር አይገባኝም። ኔክስት ራፕ ይላል በሜክሲኮ። አክቹአሊ ይሄ ቪዲዮ ተሞክሮ ነበረ። የሆነች ልጅ ታስታውሳላችሁ? እናቷን በጣም የምታዝጋት እና ሁሌ የምትጠፈጠፈዋ ልጅ ሞክራው ተመታለች፣ ተጠፍጥፋለች ሁላ ማለት ነው። ተጠፍጥፋለች። አክቹአሊ ይመዛጁ ጸዴ ነው። ኔክስት የፈተናውን ወርካው ጥያቄ ምን አልኩ? ባዶ ነበር። ልክ ነው። ባዶ ነው ትተን የምንሄደው። ከከበደ ምንም ማድረግ አንችልም። ባዶ ነው ትተን የምንሄደው። ኦኬ ሌትስ ሲ ዘ ኔክስት። አራራራ በህንደኛ ይላል። እኔ ግን ይሄ ነገር ሁሉም ሀገር ላይ ያለው እኛ ጋርም አለ 4 እና 9 ምናምን እያሉ ላይክ ቺኮች ይሰራሉ። 4 እና 9 ምናምን ጸዴ ነው አይዘው። እኔ ይመቹኛል 4 እና 9ዎች። በዚህ አጋጣሚ ትመቹኛላችሁ። ቢግ ሪስፔክት ቢግ ላቭ። ፒኦቪ ዛት ዋን ጀለስ በጠራራ ፀሐይ
yes actually ከዚህ መሃል አንዱ ነኝ ራሴ ላይክ ጂጂጋም እያለሁ ከዚህ በፊት ጂጂጋ በነበርኩበት ሰዓት በጣም ጃኬት በመልበስ ነው የምታወቀውና አተኬት ሀገር ነው የመጣው ምናምን እባል ነበር እና ለኔ ምንም አይመስለኝም። ግን አንዳንድ ሰዎች አሉ በጣም ከባድ ይጨንቀኛሉ ማለት ትሬኒክስ ቦምቦክላት አራራራራ ወይ አርመሰመሰው ነው አራላ እቺ ምን አባት ወንበሩ ግን እንዴት ነው የቻለው? ወንበሩ አቻዩ ነው። አሁን ይሄ ጸዴ ፕሮሞሽን ይወጣል ለወንበሩ ማለት ነው። ይሄም ያክል ሰውዬ እንዲከቻለ ወሬም አለው ያበደ ነው። ዩቲዩብ እንግዲህ ዛሬ በእነዚህ ሪያክሽን ቪዲዮዎች መተናል። ኔክስት አፕም ጸዴ ሪያክሽን ቪዲዮ ይዤላችሁ እመጣለሁ። ይመቻችሁ። ዋግዋ አራዳነኝ ያለው ቀምሶ ነው ቦዛ ስትቆጣ ወንድ ጩኸት ለፓዛ ሲከቱ አይደለም